ሰላም ሰላም እንዴት ናችሁ? ስሜ አሰልጣኝ ቀራለም እባላለሁ። ዛሬ እስቲ ስለ ዩቲዩብ እና ቴሌግራም አንዳንድ ነገር ልበላችሁና ወደፊት ያሰብኩት ከእናንተ ጋር ከራሴም ጋር አንዳንድ ነገር ያሰብኩትን እስኪ የሆነ ነገር ሰላምላችሁ። ምንድነው እሱ? ነፃ ኦንላይን ስልጠና በዩቲዩብ እና በቴሌግራም ነፃ ኦንላይን ስልጠና መስጠት ነው። ይሄ ሁለት ፊልዶችን በዋናነት አካትታለሁ እያስያለሁ። ቢአይ እና ኢንዱስትሪያል ኢንስታሌሽን። ቢአይ ከሾርት ተርም እስከ ሌቭል 4 ድረስ እናያለን ማለት ነው። በዩቲዩብ ቻናላችን የቤታችሁ ቁጭ ብላችሁ በአማርኛ መደበኛ ትምህርትና መደበኛ ያልሆነ በሾርት ተርም በሁለት እናያለን ማለት ነው። በሾርት ተርም በአንድ ወር የሚያልቅ ቤታችሁ ምንም ሳትከፍሉ ሰብስክራይብ እና ሼር በማድረግ ብቻ በአማርኛ በመጠየቅም አንዳንዴ አስፈላጊ ሲሆን በጥያቄ መሰረት ኦንላይን በመማርም በዩቲዩባችን በቲክቶካችን መማር እንችላለን ማለት ነው። ምክንያቱም በዚህ ጊዜ አንድ ሙያ ብቻ መኖር አይቻልም። ተጨማሪ ገቢ ለማግኘት አንድ ሙያ ማዳበር ወይም አንድ ሙያ መጨመር ግዴታ ነው ማለት ነው። ከዛ ስርም ወረት ወይም መነሻ ካፒታል ከማይጠይቁ ፊልዶች አንዱ ምንድነው? ኤሌክትሪካል ኢንስታሌሽን ስራ ነው ማለት ነው። ቦታ አይጠይቅም፣ ከፍተኛ የሆነ ካፒታል አይጠይቅም። የሚጠይቀው ብቸኛው ነገር ቱል ወይም ኢንስትሩመንት ገዝቶ ወደ ስራ በቂ ስልጠና ወስዶ ማለት ነው። ይሄን በተለያየ አካባቢ የሚኖሩ ለመሰልጠን ያልተመቻቸው የምታውቋቸው ካለ ሼር ሴንድ በማድረግ እንዲሰለጥኑ ማድረግ ትችላላችሁ ማለት ነው። ባሉበት አዲስ አበባ መምጣት ሳያስፈልጋቸው ቁጭ ብለው ኢንተርኔት ዋይፋይ ሲያገኙ እያወረዱ ውስጥ ገብቶም ኮሜንትና ጥያቄ በመጠየቅ የተለያየ ስልጠናዎችን መውሰድ ይችላሉ ማለት ነው። ስለዚህ ይሄ ነገር መሰልጠን ፈልጌ ነበር የት ልሰልጠን ወይም መሰልጠን አልቻልኩም ኤሌክትሪካል ኢንስታሌሽን የሚል ሰው ካለ እባካችሁ ሼር በማድረግ ተባበሩ። ለእኔ ለጓደኛችሁ እንደምትልኩለትም ውዴታ ነው ማለት ነው። በነፃ በሚሰማው ቋንቋ በአማርኛ ሃንዳውቶቹ የተዘጋጁ በአማርኛ ኤሌክትሪክሲቲን ተምሮ ባለሙያ እንዲሆን ማለት ነው። ሙያው ያለውን ተጨማሪ ኢንስታሌሽን በቴክኒክና ሙያ እንዴት ነው ኤሌክትሪካል ኢንስታሌሽን መሰልጠን የሚቻል የሚባለውን ነገር ማወቅ ይቻላል። ሰው ባይቀጠርም ምን ያስፈልጋል? የራሱን ቤት እንኳን ሜንቴናንስ ለመስራት ቢያውቅ ተመራጭ ነው ማለት ነው። ስለዚህ ኢንስታሌሽን ሙያን ብትመርጡ እርግጠኛ ነኝ በኢንስታሌሽን ስራ አጣሁ አይባልም። የራሳችሁን የመፍጠር ፕሮባቢሊቲያችሁ በጣም ከፍተኛ ነው። ያላችሁ ዲግሪ ማስተርን በተለያየ የተመረቃችሁ ከዩኒቨርሲቲ ያላችሁ ደግሞ ፕራክቲካሊ ስልጠናውን ወይም ቴክኒክና ሙያ ሲሰጥ ወይም ውጭ እንዴት ነው የሚሰራው የሚለውን ነገር ዲቴል ለዩኒቨርሲቲ ለሾርት ተርም ሰልጣኝም ከዚህ በፊት ባክግራውንዱ ኤሌክትሪክ ባክግራውንድ ለሌለውም ሰልጣኝ እኩል የሆነና የተለያየ እንደ ኮርሱ እንሰጣለን ማለት ነው። ያ የሚፈልገውን መርጦ በሚፈልገው ሜትድ መሰልጠን ይችላል። ከእናንተ የሚጠበቀው መከታተል፣ መጠየቅ፣ ኮሜንት ማድረግና ይሄን የተለያየ ሀገር ክፍለ ሀገር አብሶ ሆኖ ይሄን እድል ላጣ ሰው ሼር ብታደርጉት ተጠቃሚ ይሆናል። ሲመቸው እየገባ መማር ይችላል ማለት ነው። በቴሌግራም ስንመጣ በጣም ብዙ ኮርሶች አሉ። እነሱን እያንዳንዷን ፕራክቲካሊ ቲዮሪ እንደሚታወቀው 70-30 ነው የሚባል 30% ቲዮሬቲካል ይሆናል፣ 70% ፕራክቲካል ይኖራል ማለት ነው። እሱ ነገር አብረን ያለን ማለት ነው። ሁለተኛው ኮርስ ደግሞ አብረን ምን ኢንዱስትሪያል ኢንስታሌሽን ወይም ሞተር ኮንትሮል ዋይንዲንግ ለማድረግ በሾርት ተርም ስልጠናዎችን እንወስዳለን ማለት ነው። ኦንላይን ስልጠና ማን በሚለው ኢትዮ ኤሌክትሪካል ኢንስታሌሽን ወይም በቅንፍ ቢአይ የሚለውን ዩቲዩብ ጋር ስትገቡ ሊንክ አለ። የቴሌግራም የቲክቶክም የዩቲዩብ አለ። እዛ ስር ገብታችሁ ጥያቄም አስቸኳይ ከሆነ ይሄን እንትን ብትልልኝ ትሬኒንጉን ወስጄዋለሁ ግን ይሄን ነገር ገለጻ ብታደርግልኝ እዚህ ጋር ቪዲዮ ብትሰራልኝ የምትሉትን ካለ መጠየቅ ይቻላል፣ መስራት ይቻላል ማለት ነው። ስለዚህ ከዛሬ ጀምሮ ኮንቲነስ የሆነ ዛሬ እንደ ኢንትሮዳክሽን ራስን ለማስተዋወቅ ነው የምገባው። ስንጀምር ቢአይ ግን ከሾርት ተርም በአንድ ወር በሁለት ወር ውስጥ አንድን ባለሙያ ማድረግ እንዴት ይቻላል፣ ከምን ስልጠና ምን ይወስዳል የሚለው ከዛ ጀምረን እስከ ፕሮፌሽናል ዲዛይን እንዴት ይደረጋል፣ ኢንተሪየር ዲዛይን እንዴት ተሰርቶ ኢንስታሌሽን ተግባራዊ ይደረጋል እስከሚለው ድረስ እናያለን። መደበኛ የሆናችሁ ደግሞ ተጨማሪ የሆነ ቦታ እየሰለጠናችሁ ያላችሁ ሰዎች ሁሉ ተጨማሪ
በተለያየ ገለጻ ልንገልጸው ስለምንችል አሰልጣኞች ከአሰልጣኝ አሰልጣኝ ስለሚለይ እሱን ነገር ኮርስ እንወስዳለን። ኢንዱስትሪያልም እንደዚህ በተመሳሳይ የተለያዩ ኢንስታሌሽን ሲስተሞችን እናያለን፣ ሶፍትዌሮችን እናያለን፣ ፕሮሰስ እናያለን፣ ፒኤልሲ እናያለን። የተለያየ ኢንዱስትሪያል ጋር ሊሰራበት የሚችለውን እናያለን ማለት ነው። ከእነዚህ ከሁለቱ ሌላ ደግሞ ምንድነው ሀው ቱ ሴሌክቲንግ ዲግሪ ፕሮግራም እናያለን። ዲግሪ ፕሮግራም ላይ ሀው ቱ ሴሌክቲንግ ታይትል ኤንድ አድ ቫልዩ የሚባል ነገር እንዴት አድርገን በታይትላችን አድ ቫልዩ አድርገን ፕሮጀክት እንሰራለን፣ ፕሮጀክት አብረን እንሰራለን ማለት ነው። ዲግሪ ጋር ስትሰሩ ቀጥታ ከዩኒቨርሲቲ ያገኛችሁትን ገልብጦ ሰርቶ መስጠት ሳይሆን እናንተ አድ ቫልዩ ማድረግ አለባቸው። ስፔሻሊ ኤሌክትሪካል ተማሪ ቴክኖሎጂ ስለማይቆም ግዴታ ቀን በቀን አፕዴት ስላደረገ ራሳችሁን እንዴት አድርጌ አፕዴት ወይም አድ ቫልዩ አድርጌ እሰራዋለሁ የሚለውን ነገር ደግሞ እናያለን ማለት ነው። አንዳንድ ታይትሎችን የምትፈልጉ ካሉ እነሱን ነገር ሼር አድርጎ በመነጋገር ዌብሳይቶችን በመጠቆም ፔፐር እንዴት እንደሚሰራ እናያለን ማለት ነው። ማስተር ጋር ስንመጣ ደግሞ ኤምኤስም በተወሰነ ደረጃ እናያለን። ኤምኤስ ጋር ስትመጡ ደግሞ ትልቁ ቻሌንጅ ምንድን ነው? ሀው ቱ ሴሌክት ታይትል እንዴት አድርጌ እመርጣለሁ፣ እንዴት ያልተሰራ ታይትል ወይም ሪሴንት የሆነ በቅርብ የተሰራ ሪፈረንሳችሁ የሆነ እኔ እንዴት እሰራለሁ የሚለውን ነገር ታይትል እንዴት እንደሚገኝና በምን ሲሙሌሽን ሲስተም ይሰራል የሚለውንና ሀው ቱ ቤዚካሊ ሀው ቱ ጌት ታይትል ነው። አብዛኛውን ጊዜ የሚፈጅብን ፕሮጀክቱን መስራት ቴሲሱን መስራት ሳይሆን ታይትሉን መስራትና ፕሮፖዛል አድርጎ ማጸደቅ ነው ማለት ነው። እሱ ጋር የተወሰነ እንነጋገራለን። አንዳንድ ዌብሳይቶችን ኤግዛምፕሎችን ሪኮመንድ አደርጋችኋለሁ። ተከታተሉኝ፣ ሼር አድርጉኝ። ላልሰማ አሰማ ኢንስታሌሽን ስፔሻሊ መሰልጠን የምትፈልጉ ዲቴል ከሆነ እንደዚሁ ኦንላይን ቲዎሬቲካላችንን እዚሁ ላብ ጋር ነው ያለሁት። ላብ ደግሞ እየሰራን ላይቭ እናስተላልፋለን። እናንተ ስራ ጋር ደግሞ የሚገጥማችሁ ቻለንጅ ላብ ሳይት ስትሰሩ የተለያየ ካለ ደግሞ ኮሜንት ገብታችሁ እዚህ ጋር እንደዚህ ነው ብላችሁ ጠይቁ። ለሌላውም ሼር አድርገን መማማር እንችላለን ማለት ነው። ከእናንተ የሚጠበቀው ሼር፣ ሰብስክራይብ እና ላልሰማ ሰዎች ደግሞ ሼር አድርጋችሁ እዚህ ተከታተል ብላችሁ ሰዎችን ኢንቫይት ብታደርጉ ብትጋብዙ ነፃ ምንም ነገር ሳይከፍል ምንም ሳይል ባለሙያ መሆን ይቻላል ማለት ነው። ኦንላይን በምንሆንበት ጊዜ ደግሞ አብሶ ቴሌግራም ጋር መጠየቅ ይቻላል ማለት ነው። ጠይቆ ስለዚህ ኢንቦክስ ማውራት ይቻላል ስለሙያው ከፍ እንዲል ማለት ነው። መሰልጠን እፈልጋለሁ ፌስ ቱ ፌስ ካላችሁ ኢንቦክስ ጠይቁኝ። ፌስ ቱ ፌስ የምሰለጥኑበትን ቦታ እጠቁማችኋለሁ። እኔ የማሰለጥንበትን እጠቁማችኋለሁ ማለት ነው። መሰልጠን እፈልጋለሁ ፌስ ቁጭ ብዬ ካላችሁ ይቻላል። እኔ በኢንዱስትሪያል እና በቢአይ ከ10 ዓመት በላይ የማስተማር ልምድ አለኝ። ሳይትም ወጥቼ እንደ ሌሎቹ ቴክኒሻት የመስራት ልምድ አለኝ። በዚህም ለማስተማር ልምድ ስላለኝ መነጋገር ይቻላል ማለት ነው። ከእናንተ ግን ምንድነው ጓደኛችሁ አንድ ሙያ ብቻ አድ እንዲያደርግ ሼር ኮሜንት አድርጋችሁ ግሩፕ ኮሚኒቲ ፈጥረን ያ ኮሚኒቲ የተሻለ ኤሌክትሪሽያን እንዲሆንና የተሻለ ተከፋይ ፕሮፌሽናል እንዲሆን ቀጥሎ ደግሞ አሁን በአዲስ አበባ ደረጃ ሲጀምር ደግሞ ይዤላችሁ የሚቀርበው ምንድነው ሲኦሲ አሁን ኢንዱስትሪያል እና ቢአይ ሲጀምር ግን ሲኦሲ መስራት እንጀምራለን። ሲኦሲ ነው ኤሌክትሮኒክስ ብቻ የተሰጠ ሲጀምር ግን አብረን ሲኦሲ የምትፈተኑ ተማሪዎችን ኢንፎርሜሽን እንቀያየራለን ማለት ነው። አመሰግናለሁ። ፎሎ ሼር ላይክ ማድረጋችሁ ታንኪዩ